ስለ አፍሪካ ይህን ያውቃሉ? አፍሪካ እጅግ ሰፊ፣ በባህል የበለጸገችና አስደናቂ የተፈጥሮ ሀብት ያላት አህጉር ናት። 1. መልክዓ ምድርና ተፈጥሮ። አፍሪካ ከእስያ ቀጥሎ በዓለም ሁለተኛዋ ትልቅ አህጉር ናት። የአባይ ወንዝ ናይል በዓለም ላይ ረጅሙ ወንዝ በአፍሪካ ይገኛል። የሰሐራ በረሃ በዓለም ላይ ትልቁ ሞቃት በረሃ ነው። የኪሊማንጃሮ ተራራ በአህጉሪቱ ከፍተኛው ቦታ ሲሆን በታንዛኒያ ይገኛል። ብዝሃ ሕይወት፣ አንበሶች፣ ዝሆኖችና ሌሎች ብርቅዬ የዱር እንስሳት መገኛ ናት። 2. ሕዝብና ባህል። አፍሪካ የሰው ልጅ መገኛ ክሬደል ኦፍ ሂውማኒቲ እንደሆነች በሳይንስ ይነገራል። የሕዝብ ብዛት በአሁኑ ወቅት ከ1.4 ቢሊዮን በላይ ሕዝብ ይኖርባታል። ቋንቋዎች ከአህጉሪቱ በላይ ከ2000 በላይ የተለያዩ ቋንቋዎች ይነገራሉ። ወጣትነት አፍሪካ በዓለም ላይ ካሉ አህጉራት ሁሉ እጅግ በጣም ወጣት ሕዝብ ያላት አህጉር ናት። 3. ታሪክና ስልጣኔ። አፍሪካ ጥንታዊ እና ታላላቅ ስልጣኔዎች የነበሩባት ናት። ጥንታዊ ግብፅ በፒራሚዶቿና በሳይንሳዊ ግኝቶቿ የምትታወቅ፣ የአክሱም ስልጣኔ በኢትዮጵያ የነበረና የራሱ ፊደልና የንግድ ሥርዓት የነበረው፣ የማሊ ኢምፓየር በሀብቱ በወርቅ የሚታወቀውና የታምበክቱ የትምህርት ማዕከል የነበረበት። 4. የወደፊት ዕድል ኢኮኖሚ። አሁኑኑ አፍሪካ በከፍተኛ ፍጥነት በማደግ ላይ ያለች አህጉር ናት። እንደ ናይጄሪያ፣ ደቡብ አፍሪካ፣ ግብፅና ኢትዮጵያ ያሉ ሀገራት በኢኮኖሚው ዘርፍ ትልቅ ሚና እየተጫወቱ ይገኛሉ። የአፍሪካ ነፃ የንግድ ቀጠና AfCFTA ደግሞ አህጉሪቱን የበለጠ ለማስተሳሰር እየሠራ ነው። በአፍሪካ ውስጥ የሚገኙትን የወንዞች ብዛት በትክክል በቁጥር ለመግለጽ አስቸጋሪ ነው፣ ምክንያቱም በሺዎች የሚቆጠሩ ትናንሽ ወንዞች፣ ገባሮችና ወቅታዊ ምንጮች አሉ። ሆኖም ግን አህጉሪቱ በ60 የሚጠጉ ዋና ዋና የወንዝ ተፋሰሶች ሪቨር ቤሲንስ ትከፈላለች። በአፍሪካ ኢኮኖሚና መልክዓ ምድር ላይ ከፍተኛ ተጽዕኖ ያላቸው ዋና ዋና ወንዞች የሚከተሉት ናቸው። 1. አባይ ናይል ርዝመት 6650 ኪሎ ሜትር ገደማ። ልዩ ባህሪ በዓለም ላይ ረጅሙ ወንዝ ሲሆን ለኢትዮጵያ፣ ለሱዳንና ለግብፅ የሕይወት መሠረት ነው። 2. ኮንጎ ሪቨር ርዝመት 4700 ኪሎ ሜትር ገደማ። ልዩ ባህሪ በአፍሪካ ሁለተኛው ረጅሙ ወንዝ ነው። በውሃ መጠኑ ቮሊዩም ከአማዞን ቀጥሎ በዓለም ሁለተኛው ግዙፍ ወንዝ ሲሆን በዓለም ላይ ደግሞ ጥልቅ ዲፐስት ወንዝ ነው። 3. ናይጀር ሪቨር ርዝመት 4180 ኪሎ ሜትር ገደማ። ልዩ ባህሪ በምዕራብ አፍሪካ ዋነኛው ወንዝ ሲሆን ቅርጹ እንደ ጨረቃ ክሬሰንት ሼፕ የታጠፈ ነው። 4. ዛምቤዚ ሪቨር ርዝመት 2574 ኪሎ ሜትር ገደማ። ልዩ ባህሪ በታላቁ ቪክቶሪያ ፏፏቴ የታወቀ ሲሆን ወደ ህንድ ውቅያኖስ የሚፈስ በአፍሪካ ትልቁ ወንዝ ነው። 5. ኦሬንጅ ወንዝ ኦራንጅ ሪቨር ርዝመት 2200 ኪሎ ሜትር ገደማ። ልዩ ባህሪ በደቡብ አፍሪካ የሚገኝ ትልቁ ወንዝ ነው። እነዚህ ወንዞች ለአህጉሪቱ ግብርና፣ የኤሌክትሪክ ኃይል ማመንጫና መጓጓዣ። ሰላም ሁኑ።